ሰላም ሰላም ውድና የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልን። እንኳን በደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ ላረጋችሁ ደግሞ እጅግ አድርጌ አመሰግናለሁ። ክብር አይከፈልበትም። ላይክ ካደረጋችሁ ሰብስክራይብ ምንም አይከፈልበትም። ለኔ ግን ብዙ ትርጉም አለውና ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ዛሬ የመጣህበት ምንድነው? ዛሬ ቅዳሜ ነው እና የግምጃ ጌም ቆጠራ አለ። እንዴት እንዳማረባት ግምጃዬ ማለት ነው። የኔ ሞሎሎ በጣም ነው ያማረባት። የሀበሻ ልብስ ለብሳ ምናምን በዘው ማለት ነው። ግምጃዬ መልካም እድል የኔ እናት ብይሻለሁ። መልካም እድል ይሁንልሽ። እርግጠኛ ነኝ ተሸንፊያለሽ። ሁላችሁም እየሄዳችሁ ደግሞ ታብ አርጉላት። ሼር ታብ እያረጋችሁ አበራቱት። ምንም አይከፈልበትምና ዛሬ ማለት ነው ውበት በውበት ሆናኛለች። ፀጉራ ተሰርታ ምናምን ሁሉም ነገር በቃ ሙሽራ መስላ ነው የመጣችው። በነገራችን ላይ ግምጃዬ የኔ ጠንካራ ማለት ነው። አንዳንድ ሰዎች ግን ምን ነገር ካለ እየሰደባችሁ እያንቋሻሻችሁ ምናምን ነውና አንድ ነገር ልንገራችሁ። በስደት ላይ ነው ያላችሁ እናንተ ማለት ነው። ለምን ከሷ ትንሽዬ ትምህርት አትወስዱም? እሷ ለእናንተ አንድ ሰከንድ እንኳን ጊዜ የላትም። ምንድነው አባባል አለ፣ ውሾች ይጮሃሉ አንበሳዎች ወደፊት የሚባል ነገር አለ አባባል አለና እሷ ደግሞ እየበለጠች እየሄደች ነው። እናንተ በያላችሁበት ቁጭ ብላችሁ እሷ ደግሞ እየተራመደች ነውና ምን ልላችሁ ፈልጌ ነው፣ ስድብ ለማንም አይጠቅምም። ለማንም ማለት ነው። ለምን ትሳደባላችሁ? ምንም አላረገችም። ጌም ትጫወታለች። ከዛ ደግሞ ዩቲዩብ አላት። ሄዳችሁ ሰብስክራይብ አድርጓት። ከዛ ምንም ቃላት የማይረባ ቃላት አይወጣትም ልጅቷ። ትንሽዬ ልጅ ናት። እናንተ ግን እንጃ ምን አይነት ተስተሳሰብ ነው ያላችሁ? በጣም ነው የሚገርመኝ። ሁሉም ቲክቶክ ሲገባ የግምጃ የበዓል የጥምቀት በዓል የተሰራችበት አለ ፀጉሯ ማለት ነው። አንዳችሁ ምንድነው? ይሄኛ አማራ፣ ኦሮሞ፣ ትግራይ ምናምን ብላችሁ ለጻፋችሁ አላችሁ። እሷ ግን ለእናንተ ምንም መልስ አትሰጥም። ምክንያቱ ጊዜ የላትም። ዕላማ አላት። ዕላማ ያላት ሴት ናት። ለምን ኢትዮጵያ ገባች እያላችሁ ትንጨረጨራላችሁ? ለምን ቦቸጋ ሄደች? ምን አገባችሁ? ነገራችሁ ምን አገባችሁ? ህይወቷ እሷ ነው የምታውቀው። የምጠቅማትም የማይጠቅማትም እሷ ናት የምታውቀውና ዝም ብላችሁ አፋችሁ ከፍታችሁ እንደዚህ ካልሆነ እንደዛ ካልሆነ እንደዛ ሄደ እንደዛ ወጣች ገባች ባይዘው ማለት ነው። ግምጃዬ መልካም እድል ይሁንልሽ የኔ እናት። በጣም ነው የምወድሽ፣ በጣም ነው የምወድሽ ማለት ነው። ልጅቷ ዝም ብላ ትንሽዬ ልጅ ናት። አንዳንዳችሁ ደግሞ እናቷ ትሆናላችሁ በእድሜ ማለት ነው። በእድሜ ትንሽዬ ናት። እናንተ ግን ምን ልላችሁ፣ ዝም ብላችሁ ሽንት በታችሁ አጥቡ። እሷና ባሏ ወደፊት ምን ታመጣላችሁ? ምንም ለውጥ አታገኙም። እሷ በየቀኑ ትለወጣለች። እናንተ ግን ዝም ብላችሁ አፋችሁ ከፍታችሁ ላይቭ ገፍታችሁ ቲክቶክ ምናምን እና ይሄ ስራ አይገባችሁም።
ዝም ብላችሁ ስራችሁ ስሩ እና ላይክ ሼር ከተመቻችሁ ይሄ ቪዲዮ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኑ። ካልተመቻችሁ ደግሞ ዝም ብላ